ይህን ቪዲዮ ከመጨረሻው በፊት ካቆማችሁት ወይም ጥላችሁ ከወጣችሁ ምናልባትም ለዘላለም እውነቱን ላታውቁት ትችላላችሁ። ምክንያቱም ዛሬ ስለ ላሊበላ የማይነገረውን ታሪክ እንፈትሻለን። የኢትዮጵያ ታሪክ አንድ ነገር ይናገራል። የምዕራባውያን የታሪክ ተመራማሪዎች ሌላ ታሪክ ይናገራሉ። እውነቱ የትኛው ነው? ላሊበላን ሀበሻዎች ሰሩት ወይስ አውሮፓውያን የቴምፕላር ፈረሰኞች? አብራችሁን ከቆያችሁ ሚስጥሩን ይሰማሉ። እንደዚህ አይነት ድንቅ የታሪክ ሚስጥሮች እንዳያመልጧችሁ ሊቮቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ታሪኩ እንሄዳለን። ተከተሉኝ። ሰላም ጤና ይስጥልኝ የሊቮቲዩብ ቤተሰቦች። ዛሬ የዓለምን ታሪክ ተመራማሪዎች ጭንቅላትን ያዞረውን እስከ ዛሬም ድረስ ሚስጥሩ ያልተፈታውን የታላቁን ንጉስና ቅዱስ ላሊበላ ድንቅ ታሪክ ይዘንላችሁ ቀርበናል። ነገሩ የሚጀምረው ከስሙ ታሪክ ነው። ላሊበላ በተወለደበት ቀን በርካታ ንቦች በዙሪያው ከበውት ታዩ። እናቱም ይህንን ስትመለከት በድንጋጤና በደስታ ሆና ላሊበላ አለችው። ትርጉሙም ንብ ማር በላ ወይም ንቦች ሉዓላዊነቱን አወቁለት ማለት ነው። ይህ ምልክት ግን በቤተ መንግስት ውስጥ ላለው ወንድሙ ለንጉስ ሀርቤ ትልቅ ስጋት ሆነ። ይህ ሕፃን አድጎ ስልጣኔን ይቀማኛል የሚል ታላቅ ፍርሃት አደረበት። የስልጣን ስጋቱ እየበረታ ሲሄድ በላሊበላ ላይ የግድያ ሙከራ ተደረገ። በሚበላው ምግብ ውስጥ ገዳይ መርዝ ተጨምሮ ተሰጠው። ነገር ግን በሚያስደነግጥ ሁኔታ ላሊበላ ያንን መርዝ በልቶ ሳይሞት ቀረ፣ ከሞትም ተረፈ። ለሕይወቱ እጅግ የሰጋው ላሊበላ ከአገሩ ተሰዶ ወደ ረጅም ዓመት ስደት አመራ። በመከራና በችግር በተሞላው በዚህ የስደት ዘመኑ ወደ ቅድስቲቱ ሀገር ኢየሩሳሌም እንደተጓዘም ይነገራል። እዚያም በስደት ላይ እያለ በዓይኑ ያያቸውንና ልቡን የማረኩትን እጅግ ውብ የሆኑ ክርስቲያናዊ አብያተ ክርስቲያናትን ተመለከተ። በልቡም ወደ ሀገሬ ከተመለስኩ ይህንን መሰል ድንቅ የእግዚአብሔር ቤት በምድር ላይ እሰራለሁ ብሎ ተመኘ። በመጨረሻም ዘመኑ ሲደርስ ስደቱ አብቅቶ ወደ እናት ሀገሩ ኢትዮጵያ ተመለሰ። አሁን ወደ ሁለተኛውና የዓለምን ምሁራን ወደሚያከራክረው እጅግ ምስጢራዊ ክፍል እንለፍ። እዚህ ጋ ነው ምዕራባውያን የታሪክ ተመራማሪዎች ላሊበላን ከአንድ ወጥ አለት ፈልፍሎ መስራት ለጥቁር ሕዝብ የማይቻል ነው በሚል ጥበብን ወደ አውሮፓውያን ለመውሰድ ትልቅ ሴራ ይሸርባሉ። ለዚህ ደግሞ እንደ ትልቅ ማረጋገጫ የሚያቀርቡት ታዋቂው ብሪታንያ ተመራማሪ ግራሃም ሃንኮክ ዘ ሳይን ኤንድ ዘ ሴድ በተሰኘው መጽሐፉ ላይ ያቀረበው አስደንጋጭ መላምት ነው። ሃንኮክ በመጽሐፉ ላይ ምን ይላል? ላሊበላ በስደት በነበረበት ወቅት በመስቀል ጦርነት ጊዜ ኢየሩሳሌምን ይቆጣጠሩ ከነበሩት ናይትስ ቴምፕላር ወይም የቤተ መቅደስ ፈረሰኞች ከሚባሉት ምስጢራዊ የአውሮፓ ጦረኞች ጋር ተገናኝቶ ነበር ይላል። እነዚህ ፈረሰኞች የጠፋውንና በምድር ላይ ትልቁን መለኮታዊ ኃይል የያዘውን የታቦተ ጽዮን ወይም የኪዳኑን ታቦት ጽላት ለመፈለግ ኢየሩሳሌምን ይቆፍሩና ያስሱ ነበር። ነገር ግን ጽላቱ ኢየሩሳሌም እንደሌለና ዋናው ታቦቱ የሚገኘው በሚስጥራዊቷ ምድር በኢትዮጵያ ውስጥ መሆኑን በተለያዩ ሰነዶች አረጋገጡ ይለናል። እዚህ ጋር ነው እንግዲህ ነገሩ የሚገጣጠመው። ፈረሰኞቹ ወደ ኢትዮጵያ ለመግባትና ታቦቱን ለማግኘት የላሊበላ እርዳታ አስፈለጋቸው ይላል። ላሊበላ ደግሞ ወደ ሀገሩ ተመልሶ በዓለም ላይ ተወዳዳሪ የሌለው ቤተክርስቲያን ለመስራት የአውሮፓውያኑ የድንጋይ ጥበብና የምህንድስና ዕውቀት አስፈለገው። ስለዚህ ምስጢራዊ ግንኙነት አደረጉ። እኛ የምትፈልገውን ቤተክርስቲያን በአጭር ጊዜ እንድትገነባ ያለንን የምህንድስና ምስጢር እናካፍልሃለን። አንተ ደግሞ ታቦቱን እንድናገኝ በኢትዮጵያ ምድር ትረዳናለህ ተባባሉ ይለናል። እናም አብረው ወደ ኢትዮጵያ ተጓዙ። ይህ የሃንኮክ ሙግት
እውነት ይመስላል የሚያሰኙ 3 ትልልቅ ማረጋገጫዎችን ምዕራባውያን ያቀርባሉ። የመጀመሪያው በላሊበላ ውቅር አብያተ ክርስቲያናት ላይ የሚታዩት መስኮቶች፣ ቅስቶችና ታዋቂው የላሊበላ መስቀል ቅርጽ ከቴምፕላር ፈረሰኞች የባንዲራና የጋሻ መስቀል ቅርጽ ጋር ፍጹም አንድ መሆናቸው ነው። ሁለተኛው በሀገራችን ገድል ላይ ቀን ሰራተኞች ይገነባሉ፣ ማታ ግን መላእክት መጥተው እጥፍ አድርገው ይረዱት ነበር የሚለው ትረካ ነው። ይህ ታሪክ ምዕራባውያን እንደሚሉት በዚያን ዘመን የነበረው የኢትዮጵያ ሕዝብ ነጭ ቆዳ ያላቸውን በብረት ጋሻና በልዩ አለባበስ የተሸፈኑትን እነዚህ የውጭ አገር የቴምፕላር ፈረሰኞችና መሐንዲሶች በምሽት በፋኖስ ብርሃን ሲሰሩ ሲያይ ከዚያ በፊት አይቷቸው ስለማያው ከሰማይ የወረዱ መላእክት ናቸው ብሎ ደምድመው ነበር ይላል። ሶስተኛው የላሊበላ ውቅር አብያተ ክርስቲያናት ያለቀበት ፍጥነት ነው። በአጭር ዓመታት ውስጥ ያንን ሁሉ ተራራ ፈልፍሎ መጨረስ የላቁ የምዕራባውያን መሳሪያዎችና የብረት ቀላጭ ፈረሰኞች ካልታገዙ በቀር አይታሰብም እያሉ ነገሩን ፍጹም እውነት አስመስለው ያቀርቡታል። ነገር ግን ለአፍታ ቆም በሉ። ይህ ሁሉ የተራቀቀ የምዕራባውያን ትረካና የግራሃም ሃንኮክ መጽሐፍ አንድ ትልቅ እውነት ለመሸፈን የተደረገ የታሪክ ስርቆትና ፍጹም የሞኝነት መላምት ነው። አሁን እውነታውን በአመክንዮና በጥያቄ እገልጽላችኋለሁ። ላሊበላ በዛን ዘመን በአበሻ አይሰራም ብሎ ማሰብ ፍጹም ድንቁርና ነው። ለመሆኑ እነዚህ ታሪክ ነጣቂዎች የሚናገሩለትን የአውሮፓውያንን ታሪክ እናውቀዋለን? በዚያን ዘመን በ12ኛውና በ13ኛው ክፍለ ዘመን አውሮፓውያን የነበራቸው ጥበብ ድንጋይን በድንጋይ ላይ እየደራረቡ በጭቃና በሳር በኋላም በሲሚንቶ መሰል ነገር እያጣበቁ ከታች ወደ ላይ እንደ ማንኛውም ግንባታ መገንባት ብቻ ነበር። እስከ ዛሬዋ ሰከንድ ድረስ ምዕራባውያን ከአንድ ወጥ አለት ተራራን ቁልቁል ፈልፍሎ ያለምንም ስህተት መጋጠሚያና ሲሚንቶ ድንቅ ህንፃ የመስራት ጥበብም ሆነ ታሪክ ኖሯቸው አያውቅም። ታዲያ የሌላቸውን ጥበብ እንዴት መጥተው አስተማሩን? ላሊበላ እኮ የጀግኖችና የጥበበኞች የአባቶቹ ልጅ እውነተኛ ሀበሻ ነው። ከላሊበላ በፊት ከ1000 ዓመታት በፊት ቀደምት አባቶቻችን የአክሱምን ሐውልት በተመሳሳይ መልኩ ከአንድ ወጥ አለት ፈልፍለው የሰሩ ናቸው። ያንን በመቶ ቶን የሚመዝን ግዙፍ አለት ከአምባዎቹ ላይ ፈልፍለው እንዴት እንዳጓጓዙት እንኳን ምዕራባውያን እስከዛሬ ሚስጥሩ ባልገባቸው ሁኔታ አምጥተው እዛ ቦታ ላይ ያቆሙ የጥበበኞች ልጆች ነን። እኛ አለትን መቅረጽና ድንጋይን መፈልፈል የጀመርነው በላሊበላ ዘመን አይደለም፣ የአክሱምን ስልጣኔ ቀጣዮች ነን እንጂ። የህንፃውና የመስቀሉ መመሳሰልስ ካላችሁ ነገሩ የተገላቢጦሽ ነው። እነዚያ የአውሮፓ ፈረሰኞች ወደ ምስጢራዊቷ ኢትዮጵያ መጥተው ይህንን ከአለት ቁልቁል የመፈልፈል ጥበብና እምነት ከእኛ አባቶች አይተውና ተምረው ሂደው በሀገራቸው የተጠቀሙበት ታሪክ ነው ያለው። የላሊበላ ፍልፍል አብያተ ክርስቲያናት የተሰሩት ፍጹም በሆነ ሀበሻዊነትና እምነት በኢትዮጵያ የጂኦሜትሪ ጥበብና በሀገር በቀል ዕውቀት ብቻ ነው። የምዕራባውያን የታሪክ ስርቆት ምንም ቢወራ የላሊበላ ቅርስ የኢትዮጵያውያን ዘላለማዊ ኩራት፣ የአባቶቻችን የማይጠፋ አሻራና የጥቁር ሕዝቦች የዓለም ስልጣኔ መገለጫ ሆኖ ይኖራል። በዩኔስኮ የተመዘገበ እስከ ዓለም ፍጻሜ ድረስ ዓለምን የምናስደምምበት የኢትዮጵያውያን ድንቅ ቅርስ ነው። ላሊበላ የአባቶቹ ልጅ የሀበሻ ጥበብ፣ የሀበሻ እምነትና የሀበሻ ደም ውጤት ነው። እኛ የታላላቅ መሐንዲሶች ልጆች ነን። የዛሬው ቪዲዮአችን ይህንን ይመስል ነበር። እናንተስ በግራሃም ሃንኮክ መጽሐፍና በምዕራባውያን የታሪክ ነጠቃ ላይ ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር በማድረግ ለሌሎች ማድረስ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም።